ስልኬንም ዘግቼ ከሱ ጋርም ተለያይቼ ዝም ሲለኝ 15ኛው ቀን ላይ ያ ጓደኛዬና እኔ ወንድሙን እናወራበት የነበረውን ስልክ ከፈትኩት። ልክ ስከፍተው ማት መልእክቶችን አገኘሁ ከወንድሙ የተላከ ለዛይ ሴት። ያኔ ነበረ አንድ ነገር ብልጭ አለልኝ። ለምን አላወራውም ይሄን ሰው ብዬ ማውራት ጀመርኩኝ ከሱ ጋር። ያኔ ነበር ሁሉንም ነገር ያቀድኩት ያሰብኩት። ወንድሙን አገባዋለሁ፣ እበቀለዋለሁ፣ እኔም ቆሜ አልቀርም፣ እሱም እንደቀለደብኝ አይቀርም ብዬ ወሰንኩኝ። ከወንድሙ ጋር በስልክ በጣም መግባባት ጀመር። ለወትሮ ሴት ለማውራት እንደ ተራራ ይከብደው የነበረው ሰውዬ በቀን 3 4 ይደውል፣ ቴክስት ያደርግ፣ በቴሌግራም እና በዋትስአፖችም እናወራ ጀመር። እያወራን ስንመጣ ፎቶሽን ላኪልኝ አለኝ። አይ ፎቶዬን እንኳን አልክልህም፣ ከተገናኘንም በአካል ነው የምንገናኘው አልኩት። ድንገት ፎቶዬን ወስዶ ለወንድሙ ቢያሳየው ምን ሊፈጠር እንደሚችል ገምቼ። ሀውለት ሚገርምሽ በዛው መሃል ልጁ ወረደብኝ። እኔ ምንም አልነካሁትም፣ ምንም አላደረኩትም። በራሱ ሰዓት ውርጃ ተከናወነ። በጣም ነበር ደስ ያለኝ። ማልቀስ ያልቻልኩት የነበረው እንባዬ የዛ ዕለት ከልጄ ጋር አብሮ ወረደ። ለልጄ ላልቅስ ለፍቅሬ ላልቅስ አላቅም። በጣም ግን አለቀስኩኝ። ልክ እንደ ፔሬድ ሆኖ ነበረ የወረደው። ከዛ በኋላ ነው የተወሰነም ማሰላሰል የጀመርኩት። ሚገርምሽ ከወንድሙ ጋር በጣም እየተቀራረብን ስንመጣ ለሱ መመች አይነት ሴት ለመሆን ራሴ ማዘጋጀት ጀመርኩኝ። ያንን ያደረኩት ደግሞ ከሰውነት አቋሜ ጀምሮ ነው። እኔ በተፈጥሮዬ ቀጭን ነኝ። መወፈር ከፈለኩ ግን በቀላሉ ወፍራለሁ። ምግብ ያወፍረኛል። ቁርስ፣ ምሳ፣ እራት በቋሚነት ጠግቤ ከበላው በሳምንትና በ15 ቀን ውስጥ በደንብ ወፍራለሁ። ከውርጃው በኋላ ለአንድ ሳምንት ያህል ስራ ቦታ አስፈቅጄ እቤት ተኝቼ ነበር። ወደ ስራ ስመለስ ጨምሬ ነበር። ራሴን መስታወት ላይ ሳየው ወደድኳት። ሙሉ ለሙሉ ተቀይሬያለሁ ስልሽ ለወትሮም ቀይ ነኝ። እቤት ስለተቀመጥኩኝ ነው መሰለኝ በጣም ቀላው። እንዲሁም ደግሞ ወፈርኩኝ። አዎ ወንድሙ የሚወዳትን አይነት ሴት መስያለሁ ብዬ ለራሴ ፈገጋልኩኝ። ወንድሙ በስልክ አላስቀምጣለኝ። እኔም ምንም ወደኋላ አላልኩም። በደንብ አወራው ጀመር። እንደዚህ ያልን ለመገናኘት ቀን ቆረጥን። ያኔም ለመገናኘት ቀን ስንቆርጥ አንድ ቀን ነው ማገኘክ፣ ከዛ በኋላ ከተመቸውክ ከወደድከኝ ምንም አይነት ጊዜ ማባከን አልፈልግም፣ ወደ ትዳር ብቻ ነው መግባት የምፈልገው አልኩት። እሱም በጣም ደስተኛ ነኝ፣ እኔም ትዳርና ነው የምፈልገው አለኝ። አውለት እሱን ላገኝ ሄድኩኝ። ለት እንዴት እንደሆንኩኝ እኔ ነኝ የማውቀው። አለባበሴን እሱ እንደሚፈልገው አስተካከልኩኝ። ቀሚሴን ገዝቼ ቀሚሴን ለበስኩኝ። በተቻለ መጠን እሱ እንደሚፈልገው አደረኩት። የቀጠረኝ በጣም ትልቅ ሆቴል ነበር። አረ ይሄ በጣም ትልቅ ሆቴል ነው፣ ቀለል ያለ ቦታ አድርግልኝ አልኩት። ተናንሼ ራሴን ሆኜ ነው የቀረብኩት። ስቆ እሺ ያለኝ። ለኔም ለሱም የሚመጥን መካከለኛ ካፌ ላይ ተገናኘን። ሳየው ደነገጥኩ። ብዙ ነገሩ ፍቅረኛዬን ነው የሚመስለው። ከመተለቁ ውጪ መልኩ ኮፒ ናቸው። አንድ አይነት ከፍቅረኛዬ ጋር አገኘሁት፣ አወራሁት። እንደወደደኝ እንደተቀበለኝ ያስታውቅ ነበር። እኔ ስለሱ ብዙ ነገር ስላጠናው ሁሉም ነገር እሱ እንደሚፈልገው ነበር። ብዙ አላወራም፣ አዳምጠዋለሁ። በጣም ተረጋግቻለሁ። ለነገሩ ለሱም ብዬ ሳይሆን ያልሳለፍኩት መከራና ስቃይ ዝም አስብሎኛል። የማውራት የመናገር የመሳቅ የመጫወት ኢነርጂ የለኝም። እስካሁን ድረስ አልቅሼም ተናግሬም ተቆጥቼም ውስጤ ላይ ያለው ሐዘንና ቁጣ ፍቅሬም አልወጣልኝም። ዝም ብያለሁ። ሁኔታው ሁሉ በድን አድርጎኛል። ሀውለት እዛው ቁጭ ብሎ ነበር። እኔ ተቀብዬሻለሁ፣ ወድጄሻለሁ፣ ብዙም ጊዜ ማባከን አልፈልግም ብለሻል፣ እኔም ማባከን አልፈልግም፣ መጋባት እንችላለን ያለኝ። ሳቄም መጣ፣ ግራም ገባኝ። አይ ትንሽ አልቸኮልክም? ትንሽ ብናወራስ አልኩት። አውርተናል እኮ እስከዛሬ ያወራን አልነበር እንዴ? በመሃል ግን ለምንድነው ስልክሽን አጥፍተሽ የጠፋሽው አለኝ። አልኩኝ። ትዝ ሲለኝ ለካ ጓደኛዬ ስታወራው የነበረችው ከፍቅረኛዋ ጋር ስትታረቅ ስልኩን አጥፍተን ጠፍተን ነበር።
ወዲያው ትዝ አለኝና አይ ትንሽ ቤተሰብ ችግር ውስጥ ገብቶ ነበር ለዛ ነው አልኩት። የምን ችግር አለኝ። የተወሰነ እናቴን አሞብኝ ነበር። ያው እሷን በማሳከም እሷን ትሪት በማድረግ ትንሽ ተጨናንቄ ነበር አልኩት። አሁን እንዴት ናቸው ምናምን ሲለኝ አይ በጣም ደህና ናት፣ ምንም አትልም፣ ተሽሏታል፣ ያው ሕክምናውን እየወሰደች ነው አልኩት። ሰፈርሽ የት ነው አለኝ። ነገርኩት። እናትሽ ይሰራሉ ምናምን ብሎ ስለ ቤተሰብ ጠየቀኝ። በግልጽ ነገርኩት። እናቴ አሰራም፣ የደሃ ልጅ ነኝ። እኔ እዚህ ቦታ ላይ ተቀጥሬ እየሰራው ነው ማስተዳድራቸው። በህይወቴ የምመኘው ነገር ለእናቴ ቤት መስራት፣ ቤት መግዛት ነው። እስካሁንም ቆሜ የቀረሁት ለእሷ ቤት እሰራለሁ ብዬ ነው አልኩት። የዋሸሁት አንዱ ውሸት ያ ነው። እስካሁን አቁሞ ያስቀረኝ ወንድሙ ነው እንጂ እኔ ቤተሰቤን የመርዳት ፍላጎት ኖሮኝ አይደለም። ለሱ ግን ቤተሰቤን የመርዳት ፍላጎት ኖሮኝ ነው አልኩት። አሁን ግን እድሜም እየሄደ ስለሆነ አገባለሁ። ነገር ግን ለእናቴ መቼም ቢሆን ቤት ሳልሰራላት አልቀርም አልኩት። ሳቀ። ሁለት የዛ ዕለት ተለያየን። ከዛን ቀን በኋላ የሰው ከየትኛውም ጊዜ በተለየ እንድንገናኝ መወትወት፣ በስልክ አስሬ መደወል፣ በቃ ፍቅር ውስጥ ገባ ማለት ትችላለሽ። ልክ ለመጀመሪያ ጊዜ ሴት ያየ ነበር የሚመስለው። እኔም ስቴፔን እየጠበቅኩኝ እየራኩኝ እየቀረብኩኝ አገኘው፣ አወራው ጀመር። የሆነ ቀን ላይ ስለ ጋብቻ እያወራን ከአንድ ሰው ጋር ግን ላስተዋውቅሽ ፈልጋለሁ አለኝ። ከማን ጋር አልኩት። ከታናሽ ወንድሜ ጋር አለኝ። በጣም ደነገጥኩ። ግን መገናኘታችንም ጥሩ ነው ብዬ አሰብኩኝ። ምን ያስደነግጠኛል? ይሄ ሰው ውሸቱን አውቆ ቢመጣም ኖርማል ነው፣ ባይመጣም የራሱ ጉዳይ ነው። ምን የሚያሳስበኝ ነገር አለ ብዬ ኬርለስ ሆንኩኝ። አገናኘን አልኩት። እሺ ደስ ይለኛል መች ስለው በቃ ለወንድሜ ነግረውና በዚህ ሳምንት አንዱ ቀን ቀጠሮ ይዝልሻለሁ አለኝ። እሺ አልኩት። ያንን አውርተን በተለያየን በስንተኛው ቀን ወንድሜ ዛሬ ይመቸኛል ብሏል፣ እዚህ ቦታ እንገናኝ፣ ከወንድሜ ጋር አስተዋውቅሻለሁ አለኝ። ሁለት በአንድ በኩል